በሀገራችን በየክልላችን እንዲሁም በዓለም ላይ የምናውቃቸው ታዋቂ ሐውልቶች አሉ። ዓለም ለምን ሐውልት ያቆማል? ሐውልቶች እንደየቀዘቀዙ ትውስታዎች ናቸው። ማን እንደሆንን የሚያሳዝኑ ወይም የሚያኮሩ ጊዜያትን እንዲሁም በማህበረሰብ ውስጥ አስፈላጊ ሰዎችን ያስታውሳሉ። ያለነሱ ታሪክን ለመርሳት ቀላል ይሆናል። ሐሳቦችን የሰው ቅርጽ ለመስጠት ይጠቅማሉ። አንዳንድ ነገሮች ረቂቅ ናቸው። ነፃነት፣ መስዋዕትነት፣ እምነት፣ አንድነት። አንድ ሐውልት እነዚህን ሐሳቦች ወደ የሚታይና የሚናገር አድርጎ ይቀይራቸዋል። ሐውልቶች ብዙውን ጊዜ የጋራ ምልክቶች ይሆናሉ። ሰዎች በብዙ ነገሮች ላይስማሙም ይችላሉ። ነገር ግን ሐውልትን ይህ እኛን ይወክላል ይላሉ። መጽሐፎች ሲነበቡ ነው መልእክታቸው የሚገኘው። ሐውልቶች ግን ያለ ቃላት ይናገራሉ። ለልጆች፣ ለሽማግሌዎች፣ ለጎብኚዎች፣ ለማያውቋቸውም በትውልዶች ውስጥ መልእክትን ያስተላልፋሉ። አለመረሳትን ይፈጥራሉ። ሰዎች በዘመናቸው ሁሉ ጊዜ ሐውልቶችን ገንብተዋል። ጥንታዊ ግብጽ፣ ግሪክ እና ሮም፣ አፍሪካ፣ እስያ፣ አሜሪካ ሁሉም ገንብተዋል። በሀገራችንም እንደምናውቀው ሐውልቶቻችን የኩራት፣ የጸብና የፖለቲካ መጠቀሚያ ሲሆኑ አይተናል። ዛሬ የብራዚሉን ታዋቂው የቤዛ ክርስቶስን ሐውልት ታሪክ ይዘናል። ተከታተሉ። ቤዛ ክርስቶስ በዓለም ላይ ካሉት በጣም ታዋቂ ሃይማኖታዊ መሰረት ካላቸው ሐውልቶች አንዱ ነው። በብራዚል በሪዮ ዲ ጄኔሮ እንደ አውሮፓ አቆጣጠር ከ1922 እስከ 1931 መካከል የተገነባው ይህ የአዳኙ ክርስቶስ ሐውልት በኮርኮቫዶ ተራራ ጫፍ በ700 ሜትር ከፍታ ላይ ያረፈ ሲሆን 8 ሜትር ያለው መቆሚያውን ሳይጨምር ቁመቱ 30 ሜትር፣ እጆቹ 28 ሜትር ርዝመት አላቸው። በተጠናከረ ኮንክሪት እና በተመረጠ ውብና ጠንካራ ድንጋይ የተሰራ ነው። እጆቹን ዘርግቶ ፊቱን ወደ ሪዮ ከተማ የመለሰው ሐውልት ከተማውን ከከፍታ ላይ ይመለከታል። ኢየሱስ ክርስቶስን በተዘረጋ ክንዶቹ ይወክላል። ፍቅርን፣ ይቅርታን፣ ሰላምና ለሁሉም ሰው የሚደረግ መልካም አቀባበልን ያሳያል ብሎ ያምናሉ። ሐውልቱ ከመገንባቱ ከብዙ አስርተ ዓመታት በፊት የታሰበ ነበር። የካቶሊኩ ቄስ ፔድሮ ማሪያ ቦስ እንደ አውሮፓ አቆጣጠር በ1850ዎቹ አጋማሽ በኮርኮቫዶ ተራራ ላይ የክርስቲያን ሐውልት እንዲቀመጥ ሐሳብ አቅርበው ነበር። በዚያውም ለብራዚሉ ገዢ የንጉሠ ነገሥት ዳግማዊ ፔድሮ ሴት ልጅ ለልዕልት ኢዛቤል መታሰቢያ እንዲሆን ነበር የፈለጉት። ነገር ግን ፕሮጀክቱ አልጸደቀም። በ1889 አገሪቷ ሪፐብሊክ ሆነች እና ቤተክርስቲያንና መንግስት ተለያዩ። በዚህም የተነሳ የታቀደው ሐውልት ውድቅ ሆነ። በ1920 የሪዮ ካቶሊክ ክበብ በተራራው ጫፍ ላይ የክርስቶስ አስደናቂ ሐውልት እንዲሰራ ለሁለተኛ ጊዜ ሐሳብ አቀረቡ። ቡድኑ ሞናመንት ዊክ የተሰኘ ዝግጅት በማዘጋጀት ለሐውልቱ ግንባታ ድጋፍ ለማድረግና ፍርሚያ በማሰባሰብ ጀመረ። ክበቡን ያነሳሳው በህዝብ ውስጥ የተፈጠረው እግዚአብሔር አልባነት ወይም ከአምላክ ውጭ መሆን አለ ብለው በተገነዘቡት ነገር ነው። ልገሳ በአብዛኛው የመጣው ከብራዚል ካቶሊክ አማኞች ነው። ለክርስቶስ ሐውልት የተመረጡት የመጀመሪያው ንድፍ በአንድ እጁ ሉል በሌላ እጁ መስቀል ያዘ ትልቅ የክርስቶስ ሐውልት ቢሆንም በመጨረሻም አሁን የሚታየው የሰላም ምልክት የሆነው የክርስቶስ ቤዛ ሐውልት ተመረጠ። ወደ ከተማዋ ለሚገቡት ሁሉ ከየትም ብትሆኑ ከየትም ብትመጡ እንኳን ደህና መጣችሁ የሚል መልእክት የያዘ ነው። እንዲሁም ሁሉ ጊዜ ሲያዩት አምላካቸው እንዲያስቡ ተደርጎ የተገነባ ነው። በፈረንሳዊ ቅርጻ ቅርጽ ባለሙያ ፖል ላውንዲስክ የተነደፈና በብራዚላውያን መሐንዲሶች የተሰራው ይህ ሐውልት 9 ዓመታትን ፈጅቶ በ1931 የዛሬ 95 ዓመት ነበር የተመረቀው። ኢንጂነሮችና ቴክኒሻኖች ቡድን አወቃቀሩን ከተጠናከረ ኮንክሪት መገንባት ከብረት ይልቅ ለመስቀል ቅርጽ ያለው ሐውልት ይበልጥ ተስማሚ እንደሆነ በመመካከር ወስነዋል። የውጭው ንብርብሮች የከበረ ድንጋይ ናቸው፣ ለዘላቂ ባህሪያቱና ለአጠቃቀም ምቹነት የተመረጡ። መሰረቱን የሚገነባው ኮንክሪት ከስዊድን የቀረበ ሲሆን የሐውልቱ ራስና እጅ ፈረንሳይ ነበር የተሰራ። በወቅቱ ፈረንሳዮች በሐውልቱ ስራ እጅግ የተካኑ ነበሩ። እንደ አውሮፓ አቆጣጠር በጥቅምት 2006 የሐውልቱ 75ኛ ዓመት ሲከበር የሪዮ ሊቀ ጳጳስ በሐውልቱ ስር የጸሎት ቤት እንዲሆንና ይህም ካቶሊኮች በዚያ ጥምቀትና ሰርግ እንዲያደርጉ አውጀዋል። ሐውልቱ በተራራ ጫፍ ላይ በመገኘቱ በአመት ከ3 እስከ 6 ጊዜ በመብረቅ ይመታል። የካቲት 10 ቀን 2008 በከባድ ነጎድጓድ በመመታቱ በሐውልቱ በጣቶችና በጭንቅላቱ ላይ መጠነኛ ጉዳት አድርሷል። በ2010 በሐውልቱ እድሳት ወቅት አጥፊዎች በሐውልቱ ላይ ጥቃት በመሰንዘር በክንዱ ላይ ቀለም ረጩ። የወቅቱ ከንቲባ ኤድዋርዶ ፔስ ድርጊቱን በሀገር ላይ የተፈጸመ ወንጀል ብለውታል። በኋላ ላይ ወንጀለኞች ይቅርታ ጠይቀው ራሳቸውን ለፖሊስ ሰጡ። በእድሳቱም በሐውልቱ ራስና ክንዶች ውስጥ የሚገኙት የመብረቅ ዘንጎች ተስተካክለው አዲስ የመብራት መሳሪያዎች በሐውልቱ ግርጌ ተተክለው እንዲዘምን አድርገውታል።
በ2010 የፊፋ የዓለም ዋንጫ ላይ የሚጫወተውን የብራዚል ብሔራዊ የእግር ኳስ ቡድን ለመደገፍ የታደሰው ሐውልት ሲመረቅ በአረንጓዴና ቢጫ መብራት ታይቷል። ይህም የብራዚል ባንዲራን ይወክላል። ይህ ሐውልት በጣም ዝነኛና የክርስትና ምልክት ቢሆንም በመጠኑ በዓለም ላይ አንደኛ አይደለም። እዚያው ብራዚል ውስጥ ከሱ በ5 ሜትር የሚበልጥ ክርስቶስ ጠባቂያችን የሚባል ሐውልት ተሰርቶ በ2022 ተመርቋል። ሆኖም ይህ ታዋቂና እድሜ ጠገብ ሐውልት የሪዮ ዲ ጄኔሮ እና የብራዚል ብሔራዊ ምልክት ሆኖ ይኖራል። እናም ከአዲሱ 7 ያለ አስደናቂ ነገሮች አንዱ ሆኖ ተመርጧል። በነገራችን ላይ ጥር 2014 እንዲሁም የካቲት 2023 ሐውልቱ በመብረቅ የተመታ ሲሆን ፎቶውን በመገናኛ ብዙሃን ይዘዋወር ነበር። አንዳንዶች መብረቅ መለኮታዊ ምልክት ነው፣ መብረቅ ሐውልቱን መምታቱ የእግዚአብሔር መልእክት ማስጠንቀቂያ ወይም የፍርድ ምልክት ነው ይላሉ። እርሶስ ምን ይላሉ?